ከሁለት ዓመት ለተሻገረ ጊዜ በርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት መጥተናል እያሉ ነው። በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይል አፋብኃ እና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሕድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውንም ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነም የድርጅቱ የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ለቢቢሲ አማርኛ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉበት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እየተሻገረ ባለበት ሰዓት ነው። እንደ ካፒቴን ማስረሻ ሰጤን፣ ኮሎኔል ፋንታው ሞሀባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈረሙትም በዚህ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆንን እንደ አንድ እንቅፋት ሲጠቅስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድም ይመስላል ይላሉ ተንታኞች። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይ የሚል ጥያቄም ቢቢሲ አንስቷል። ባልተማከለ እዚህ የተመራም የትጥቅ እንቅስቃሴ የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል ስማቸው የተቀየረም የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ በርካታ ጥናቶችን አድርገዋል። በዚህ ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ ይዘት የሌለው እንደሆነና ያልተማከለ መሆኑን ነው። ሌሎች አጥኚዎች ደግሞ የካቲት 2016 ዓ.ም ባሳተሙት ጽሑፍ ላይ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነና እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆኑም ጽፈው ነበር። ተንታኞች እንደሚሉት የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ ቡድኖቹ፣ ነገር ግን ባካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን ነው የምንሄደው የሚለው ግን ያለያያቸዋል ሲሉ በወቅቱ የነበረውን ጉዳይ ተናግረዋል። ይህንን አይነት ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መግለጫ እንደሆነ የሚያስረዱት ዶክተር ዳንኤል በንድፈ ሀሳብ ደረጃም የራሱ ጥቅሞች እንዳሉትም ያብራራሉ። ያልተማከለ በሆነ የዚህ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለምንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸውም በጣም ይቀንሳል ነው የሚሉት። በተቃራኒው ግን ይህ አካሄድ አንድ አለመሆን እንደሚያስከትልም አክለው ይገልጻሉ። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ ተመራማሪው። ይህም ቀውስ እንዲበዛም እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን ነው የሚያስረዱት። የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያየ ጊዜያት ድርድሮችን ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረዥም ጊዜያት የወሰዱ ድርድሮች ሲከሽፉም ተስተውሏል። የታጣቂ ኃይሎቹ በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ እየተዋጉ እንደሆነም የሚነገር ነው። ባንታየሁ ሽፈራውና ጆን አኒ ሻማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍፍልን በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ላይ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸው ነው የሚከራከሩት። እስክንድር ነጋም የሚመራው አፋሕድ የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት ይናገራሉ። በተቃራኒ ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱን የጣለው በአማራ የብሔር ማንነት ላይ እንደሆነም ይናገራሉ። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ነው የሚያብራሩት። ይህ አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደሆነም ነው ተንታኞቹ የሚናገሩት። ጉዳይ የዝ መዋቅሩን ማን መምራት አለበት በሚለው ላይም ይንጸባረቅ እንደነበር ነው የሚታወቀው። ከዚህ ባሻገር በውጭ ሀገር በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው አቋም ልዩነት አንድ እንዳይሆኑም ትልቅ እንቅፋቱ ሆኖባቸዋል ነው የሚሉት አጥኚዎቹ። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረም በምክንያት የሚያነሱት ይህንን ጉዳይ ነው። ከውስጥም ከውጭም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ የመወሰን ፍላጎቶች ነበሩ ሲሉ ነው ለቢቢሲ የተናገሩት። የራስ ጉዳይን በራስ በመወሰን ረገድ የነበረ ክፍተትም ብለውታል። የአማራ ፋኖ ብሔራዊ ንቅናቄም የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት ግንባር ወይንም ትብብር ሳይሆን ሙሉ በሙሉ ውህደት ነው በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃም የለም። ሁሉንም ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲሉም ይሞግታሉ። የድርጅቱ መዋቅር ሲወሰን ፖለቲካና ወታደራዊ ክንፉን የተለያዩ ከማድረግ ይልቅ ሁለቱንም
በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ የአጠቃላይ የፖለቲካውም የወታደራዊ አመራሩም የመጨረሻ ትእዛዝ ሰጭ ነውም ብለዋል። አስረስ እንደሚናገሩት የሊቀመንበር ስልጣን ፖሊት ቢሮና ምክትል ሊቀመናብርት የሚጋሩት እንዲሆን ተደርጓል። የሚመራውም በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነም ነው ያከሉት። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበትም ገልጸዋል። ያንን የመተማመኛ ድምፅ 50 ሲደመር 1 ያላመጣ አመራር በኃላፊነት አይቀጥልም ሲሉም አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው ይላሉ። ለሶስተኛ ጊዜ መመረጥ ግን አይችልም ሲሉ በድጋሜም ያስረግጣሉ። አስረስ እንደሚናገሩት የድርጅቱ አመራሮችን የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ የሚወስድ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነቱን ቦታ የያዝ ማን ምክትል ሊቀመንበር ይሁን የሚለውም አከራካሪ እንደነበረም አልሸሸጉም። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑት የተለያዩ መንገዶችን በመጠቀም እንደሆነ አንስተዋል። በአመራሮች መረጣ ወቅት ግንዛቤ ውስጥ ገብቷል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊቱ ውስጥ ያለ ቅቡልነት ነው ብለውታል። በሁለቱ ድርጅቶች ድርድር ወቅት ክርክር ተደርጎበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነም ተገልጿል። አስረስ የአማራ ብሔርተኝነት ስንል በዘላቂ የአማራን ማንነት ግንባታን መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ ምልከታም የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ያሉናም አብሮ ተግባራዊ የሚደረግ መሆኑን ነው የሚያክሉት። የፋኖ ኃይሎች መደራጀት የግጭቱን አቅጣጫ ይቀይራል የሚል ጥያቄም ተነስቷል። የአፋብን ሕዝብ ግንኙነት መምሪያ ኃላፊው አስረስ አንድ ድርጅት መመስረቱ በፖለቲካም በወታደራዊ ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉ ምዕራባውያን ሌላውም የሚመለከተው ጉዳይ ያለኝ የሚል አካል ይህንን ትግል የሚያይበት መነጽርም በፍጹም ይቀይራል ነው ያሉት። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ትግሉን ባሸነፍን ጊዜ ለሀገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ብለውታል። ታጣቂዎቹ ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ያለውን እምነት ይጨምራል ነው ያሉት። እንደዚህ አይነት የትጥቅ ትግሎች ውጤታማ ለመሆን ከአንድ ማዕከል ተነስቶ እየሰፋ የሚሄድ ቁጥጥር ሊኖረው እንደሚገባም የሚያነሱት ተንታኞች የፋኖ ኃይሎች ያሉት ግን በየገጠራማ ቦታ እንደሆነም ይከራከራሉ። ለዚህም ወደ አንድ ለመምጣትና በአንድ ዝ ለመሆን ፈተና እንደሚሆንባቸው ነው የሚናገሩት። አሁን የተዋዱት ቡድኖች የመጨረሻዎቹ የፋኖ ኃይሎች ናቸው የሚል እምነት እንደሌላቸውም ገልጸዋል። አሁንም ያልጠሩ ነገሮች እንዳሉ ተመራማሪው ይናገራሉ። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ፣ የአፍሪካ ህብረትና የአውሮፓ ህብረት ልዑካን ካለፈው ዓመት ጥር አንስቶ በአማራ ክልል የሚንቀሳቀሱትን የፋኖ ኃይሎችን ከመንግስት ጋር ለማደራደር እንቅስቃሴ ሲያደርጉም ቆይተዋል። የአማራ ፋኖ ህዝባዊ ድርጅትን ሲመሩ የነበሩት እስክንድር ነጋም ከተቋማቱ ልዑካን ጋር ንግግር ማድረጋቸውን አረጋግጠዋል። እስክንድር የሚመሩትን ድርጅት አክስመው አዲሱን የአማራ ፋኖ ብሔራዊ ንቅናቄ መቀላቀላቸውም ተገልጿል። ይህ ከመሆኑ አስቀድሞ ግን ቢያንስ 3 የአማራ ፋኖ ህዝባዊ ድርጅት አመራር የትጥቅ ትግልን በመተው ከመንግስት ጋር ስምምነት መፈጸማቸው ይታወሳል። ስምምነቱን ከፈጸሙት አመራሮች አንዱ የሆኑትና የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ እንደሆኑ የተገለጹት ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቸኛው የመጀመሪያውም ድርጅት ነው፣ ሁሉንም ፋኖ ወክለን ነው ያለነው ሲሉም ይደመጣሉ። ሁለቱ አካላት ወደ ድርድር ለመግባት አቅማቸው ተሟጧል ወይ የሚል ጥያቄም ተነስቷል። ለመደራደር ፍላጎት አላቸው ወይ? የመደራደር እድልና መድረክ ተሟልቷል ወይ? ሊደራደሩ የሚችሉ አካላትስ አሉ ወይ? የሚሉ ጥያቄዎች ገና አልተመለሱም። የትግራይ ጦርነትን በማሳያነት የሚጠቅሱት ተመራማሪዎቹ ጦርነቱ እስከ ደብረ ሲና እስከሚደርስ ባለው ጊዜ ውስጥ የተከፈለው ሰብአዊና ቁሳዊ ዋጋም የፌዴራል መንግስቱን አቅም እንዲሟጠጥም እንዳደረገ ብዙዎች ይጋሩታል። በትግራይ ኃይሎች በኩልም የመጨረሻው ሞት እንደነበር አስታውሰዋል። በሁለቱም በኩል የነበረው መዳከም የዓለም አቀፉ ማህበረሰብ ካሳደረው ጫና ጋር ተዳምሮ ተፋላሚዎቹ ወደ ድርድር እንዲሄዱ ማድረጉ የሚዘነጋ አይደለም። አሁን ላይ የተመሰረተው አዲሱ ድርጅት ጠንክሮ የሚመጣ ከሆነ ቦታዎች መያዝ፣ ጫና መፍጠር የሚችል ከሆነ ያኔ እንዲደራደር ማስገደድ ይቻላልም ነው የሚሉት ተንታኞቹ። በአጠቃላይ ግን የፋኖ ኃይሎች በአንድ መዋቅር ስር መደራጀታቸው ድርድርን በተመለከተ በጋራ እንዲወስኑ እንዲሁም በጠንካራ የዝ ሰንሰለት ውሳኔውን ወደ መደበኛው ተዋጊ መውረድ እንዲችሉ እድል ሊፈጥርላቸው ይችላል የሚሉም አልጠፉም። የአማራ ብሔራዊ ፋኖ ንቅናቄ የሰላም ንግግርና ድርድር በተመለከተ ምን አይነት አቋም እንዳለው የተጠየቁት የህዝብ ግንኙነት መምሪያ ኃላፊው አስረስ በበኩላቸው አንድ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው የሚል ምላሽ ነው የሰጡት። የድርድርን ጉዳይ በተመለከተ ወደፊት አጠቃላይ ተለዋጭ ሁኔታዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው የሚሆነው። አሁን ባለንበት ሁኔታ ገና ስራዎች እየሰራን ነው ሲሉም ተናግረዋል። ለቢቢሲ አማሪክ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።